70 በ30 የሚባል ነገር ነበር። ያ ዛሬ መጣ ነው እንግዲህ ለ2018 የሪሚዲያል ተማሪዎች ተፈታኝ ተማሪዎች መልዕክት ለማስተላለፍ ነው ጊዜያቸው ስለደረሰ ማለት ነው። ያው የትምህርት ሚኒስቴር እንዳወጣው ከሆነ የሪሚዲያል ተማሪዎች የሚፈተኑ ፈተና ከግንቦት 17 ጀምሮ እንደሆነ ሰምተናል። 2018 ባቾች ፈተናቸው እንግዲህ ግንቦት ስንት ነበረ? ግንቦት 17 ግንቦት 17 ነው ተብሏል። እንግዲህ አይ ቲንክ አንድ ወር በላይ የላቸውም። አንድ ወር አይሞላም። አንድ ወር በላይ የላቸውም እና ስለሱ ነው እና ሁለታችን የ2017 የሪሚዲያል ተማሪዎች ነበር እና እንዴት ነበር ያን ፈተና ያለፍነው፣ እንዴትስ ነበር ስንዘጋጅ የነበረው የሚለውን ነገር እናንተ እንነግራለን። እናንተም ደግሞ እንዴት መዘጋጀት እንዳለባችሁ፣ እንዴት ማጥናት እንዳለባችሁ፣ እስካሁንም ደግሞ ማጥናት ካልጀመራችሁ እንዴት አጥንታችሁ ለፈተና መድረስ እንዳለባችሁ የተወሰኑ ትሪኮችን እነግራችኋለን። ያው እንግዲህ የመጀመሪያ የሚሆነው ምንድን ነው? ሰዓትን በአግባቡ መጠቀም ነው። ዋናው ነገር ሰዓትን በአግባቡ መጠቀም ነው። እና እስቲ በእኛ ጊዜ እንዴት ነበር ሰዓታችንን በአግባቡ ስንጠቀም የነበረው የሚለውን ነገር ትንሽ እንነጋገራለን። ወንድሜ አዶላ እስቲ። እንግዲህ ያው እንደሚታወቀው 2017 ሪሚዲያል ተማሪ ነበረን። አንድ ዶርም ነበረን። የሚገርማችሁ ሴክሽን ብቻ ነው የማንገናኘው እና የሚገርማችሁ ያው ወንድሜ እንዳነሳው አይ ቲንክ አንድ ወር በላይ የላቸውም 2018 ባቾች እና ያው አንደኛው ነገር እሱ የጠቀሰው ታይም ማኔጅመንት ነው። ኢንትራንስን ፌል ያደረገብን እኛ በታይም ማኔጅመንት ነው እና ያው ከሱ ተመረን 2017 ሪሚዲያልን በደንብ ነው አይደለ? በደንብ ነው ታይማችንን ማኔጅ ያደረግነው። አስታውሳለሁ በደንብ ነበረ። በቃ በጣም ተጨናንቀናል ሳይሆን በነበረን ታይም በስትክክል ነበር የተጠቀምነው። ተማሪ ያለን ያው ልጆች ብዙ ነገር እናያለን። ዌስት የሚያደርጉ ልጆች ነበሩ። ታይማቸው ብዙ ቦታ እንትን የሚሉ ነበሩ። ያው የዚህ ደግሞ ግቢ ውስጥ መተን ያቻ ግፊት ምናምን ቤተሰብ አይኖርም ምናምን እሱ አለ። ነገር ግን አላማችን ሪሚዲያል ውጤትን ማሻሻል ስለነበረ ታይማችንን በደንብ ማኔጅ አድርገናል ብዬ አስባለሁ። በጣም እውነቱን ለመናገር ያው የሪሚዲያል ያው ትምህርት ማለት ያው ሁለተኛ እድል የተሰጠ ማለት ነው። ስለዚህ ሁለተኛ ወርቃማ እድል እንላለን። የሁለተኛ እድላችን ደግሞ በአግባቡ መጠቀም አለብን። የተሰጠን ለቤተሰቦቻችን ሊሆን ይችላል። ለእኛ ቤተሰቦቻችን ብዙ ነገሮችን ከፍለው ያላቸውን ብር ለእኛ ብለው ለትራንስፖርት የሚሆን ግቢ ውስጥ ለምናደርገው ነገር ብዙ ወጪ ሸፍነው እኛ እንድንማር ነው እና የኛ ሁለተኛው እድላችን ደግሞ አልፈን ቤተሰቦቻችን እንዲደሰቱብን እኛም ደግሞ ነገ የተሻለ ውጤት አምጥተን ለፍሬሽማን እንድንዘጋጅ ግዴታ አሁን ያለንን ሰዓት በአግባቡ መጠቀም አለብን። ሌላው ምንድነው የሪሚዲያል ተማሪዎች ላይ እያየሁ ያለሁት በእኛ ጊዜም የነበረ ነው። አሁንም እያየን ያለነው ምንድነው ተማሪዎች ሰዓታቸውን በአግባቡ የተጠቀሙ አይደለም። ምክንያቱም ፈተና ያለው ግንቦት 17 ነው። ዛሬ ቀን ስንት ነው ያለንበት? 25 ሚያዝያ 25 ነው እንግዲህ ያለውን ቀን እናንተ እንግዲህ ታውቁታላችሁ። በየፑል ቤቱ በየጌሙ እና ብዙ ዋይፋይ ላይ ምናምን ሰዓት መፍጀት ጥሩ አይደለም። የሶሻል ሚዲያ ነገር ምናምን ብዙ ማት ይጠቀሙ እኔ አልመክርም እሱን ነገርና እና ይሄ ነገር እንዴት ነው አንተ ምን ነግራቸው? ያ እንግዲህ ያው ግቢ ውስጥ እንደነገርኩ ከፋሚሊ እጅ ውጪ ነን ማለት ፋሚሊ ሰፖርት ያደርገናል እንጂ ከፋሚሊ አይን ውጪ ነን። ማንም የሚቆጣጠረን የለም። ነገር ግን አላማዬ ብለን እስከመጣን እዚህ የመጣንበት አላማ ስንት ኪሎ ሜትር አቋርጠን ከክፍለ ሀገር የመጣ ነው። ብዙ ተማሪ አለ። ከአዲስ አበባ ይመጣል፣ ከመቀሌ ከሌላ ቦታ ይመጣል እና እዚህ ጋር የመጣ ነው ለምንድን ነው? ዋናው አላማ ነው። ዋናው ደግሞ አላማን ካወቅ ራስን ታሳምናለህ። እና እንግዲህ ሳስታውስ እኔ በእኛ ባችም እንዳልከው እዚህ ሶሻል ሚዲያ እንግዲህ ታውቃለህ አሁን በጣም ረቋል። ሲቀጥል ደግሞ ፍሪ ዋይፋይ አለ፣ አክሰሱ ብዙ አለ እና ሳስታውስ በጣም ብዙ ተማሪ ነበረ። ቁጭ ብሎ አስታውሳለሁ ቁርስ ገብቼ 4 ሰዓት 5 ሰዓት ክላስ ማለት እዛው የነበረ ተማሪ ነበረ። እና ምንድነው አሁን ተማሪዎች እንግዲህ እንደምናውቀው አንድ ወር በላይ የላቸውም። ሶ ታይማቸውን ማኔጅ ማድረግ አለባቸው። እንግዲህ ላጠኑ ተማሪዎች አሁን እቺ ወር ጥያቄ መስሪያና ትንሽ የከበዳቸው ፖርሽን ካለ ቪዲዮ ምናምን ራፊሊ እያዩ ጥያቄ ለመስራት መሞከር። ነገሩን ሲጀመር እንደ ኢንትራንስ ነው። ኢንትራንስ ፈተና ማለት ለማካበድ ሳይሆን ፖርሽኑም አጭር ነው። 8 ቻፕተር 10 ፊዚክስ 13 አይ ቲንክ እንደዛ ነበር ያ እና ምንድነው ዋናው ነገር ጥያቄ መስራት ነው። አሁን በዚህ በቀራችሁ ወር ጥያቄ መስራት ነው። ለነበቡ ልጆች ደግሞ እስካሁን ጥናት አልጀመሩ እሱ አሁን ማለት አንድ ወር ነው የቀራቸው። ይሁን እኔ አሁን ምን አደረኩ መሰለህ? ካስታወስ ካዝሌክስ በጣም ነበረ ሚጫይ ማለት በጣም የሚከብደኝ ነበረ። ብዙም አልተዘጋጀውም ነበር አስታውሳለሁ። ነገር ግን በቃ የምችላቸውን ቀለል ያሉ ፖርሽኖችን ቪዲዮ በማየት ሲክሬት አይ ቲንክ ሲክሬት እኔ በጣም ነበር ይረዳኝ እና እንደዛ ነው ታይም ማኔጅ ያደረኩት። ትክክል ነህ። እንግዲህ ያው ያጠናችሁ ተማሪዎች ካላችሁ ያው አጥንታችኋል ብዙዎቻችሁ ተስፋ እናደርጋለን። ያጠናችሁ ተማሪዎች ምንድነው ማድረግ ያለባቸው? አሁን ላይ ጥያቄዎችን መስራት ነው። ከዛን የትኛው ጥያቄ አካባቢ የትኛው
ቶፒክ አካባቢ የሚከብደኝ የሚለውን ነገርም በዛው ታዩታላችሁ። ከቻላችሁ ደግሞ በግሩፕ ብታጠኑ አሪፍ ነው። በግሩፕ ጥያቄዎችን ብትሰሩ የተሻለ ውጤት ለማምጣት ይጠቅማችኋል። በግሩፕ ስታጠኑ ደግሞ ምንድን ነው ወሬ ብቻ እንዳይሆን እኔ የምፈራው እሱ ነገር ነው። ካስታወስክ ማን ነበረ በለጠ የሚባል በጣም በቃ የሚገርም ልጅ እና በግሩፕ ስታጠኑ ምንድነው ብዙ ጊዜ ወሬ ብቻ እንዳይሆን ነው። ምክንያቱም ሰዓት መግደል ነው የሚሆነው እና ያ ከሚሆን ብቻችሁ ብታጠኑ ይችላል። ነገር ግን ወሬውን ትታችሁ የምታጠኑ ከሆነ በግሩፕ ስታጠኑ በጣም ይጠቅማል። ያልገባቸው ካለ ወዲያው በዛው ከጓደኛ ጋር እየተነጋገሩ ማጥናት ይቻላል። ሌላው ያላጠኑ ተማሪዎች እስካሁን ምንም ነገር ያልጀመሩ ነገር ተማሪዎች ለምን ነው ታውቃለህ? ውስጥ ተማሪ ኩረጃን ተስፋ አድርጎ ነው የሚመጣው። አስታውሳለሁ በእኛ ባችም እንደዛ ኩረጃን ተስፋ አድርጎ የሚመጡ ተማሪዎች አሉና ያ ኩረጃ ምንድነው ላይገኝ ይችላል። ምክንያቱም ኦንላይን ነው፣ ኮድ አለው። ኮድ ደግሞ አይታወቅም። ሲጀምር የሪሚዲያል ተማሪ ኮድ የለም። ለምሳሌ ኢንትራንስ ስንፈተን 6 ኮድ ነበረ። የማኮድ ማጋ እንደነበረ ይታወቃል። ከዚህ ግን ኮድ ያለው ራሱ አይመስልም። ኮድ አለው ግን የቱ ጋር እንደሆነ አይታወቅም እና ማጋ ቁጭ እንደምትሉ አይታወቅም። መምህሩ አንስቶ የቱ ጋር ቁጭ እንደሚያደርጋቸው አይታወቅም እና ያላችሁ ደቂቃ ደግሞ አንድ ሰዓት አስታውሳለሁ። 50 ጥያቄ 1 ሰዓት 50 ጥያቄ ነው የምትፈተኑት። ምክንያቱም ምንድነው 50 ጥያቄ ነው። 4 ፈረቃ አለ። ጠዋት ላይ 2 አለ፣ ከሰዓት 2 አሉ ማለት ነው እና ኩረጃን ተስፋ ከምታደርጉ ከቻላችሁ አሁን ማጥናት ያለው ጀማሪዎች ተማሪዎች ካላችሁ ምንድነው ቪዲዮችን ይበቅ ምንም ቪዲዮን ይኸው ቶሎ ለመጨረስ ማለት ነው። እና እኔ የምመክረው ነገር ማለት አሁን ያው ተማሪ ይለያያል የሚችሉት ሳብጀክቶች እና መመክራችሁ እኔ የሚከብዳችሁን ሳብጀክት ተውት ባለላችሁ አትታገሉት። የምችሉት ላይ ፎከስ አድርጉ አሁን። ምክንያቱም ያ ነው ነጥባችሁን ከፍ ሊያደርግላችሁ የሚችለው። ባይዘዊ በነገራችን ላይ ለሪሚዲያል ተማሪዎች መናገር የምፈልገው ምንድነው የሪሚዲያል ተማሪዎች ተፈተነው ወጥተው ካለፉ ፍሬሽ ናቸው ነው የሚወጡት። ያ የሪሚዲያል ፈተና ውጤታቸው አይጠቅማቸውም። ማለፊያ ብቻ ነው። እኛ አሁን እንዳየነው በእኛ ጊዜ እንዳየነው ማለፊያ ብቻ ነው እና ለምሳሌ ሶሻል ናቹራል ተማሪዎች ማለፊያ 250 አምጥቶ ቢያልፍና 450 አምጥቶ ቢያልፍ እኩል ነው ማለፊያ ነው። ምክንያቱም የሚያዝላችሁ ምንድነው የኢንትራንስ ውጤት እና ለማለፍ ብቻ ስሩ። አትፍሩ፣ ምንም ነገር አትፍሩ። በቃ ውስጥ ስትገቡ ምንም ነገር አትፍሩ። ጸሎት አድርጋችሁ ጀምሩ። በቃ የምችሉትን ነገር ሰሩ እና እንዳሉ ደግሞ ወንድሜ በምችሉት ሳብጀክት ጥሩ ውጤት ለማምጣት ሞክሩ። ምክንያቱም ባጠኑት ልክ ነው የሚመጣው። እኔ እንደዛ ነበር አስታውሳለሁ። ማትስ እንግዲህ 15 ቀን ምናምን ቀርቶኝ ብዙ ያላየው ቻፕተር ነበረ። ማትስ ትንሽ ይከብደኝ ነበረ እና አላየውም ነበረ። ኬሚስትሪ፣ ባዮሎጂ ላይ ጥሩ ነበርኩ እና እነሱን በደንብ ለማንበብ ሞከርኩ። ውጤቴንም ከፍ ያደረጉልኝ እነሱ ናቸው። እነሱ ነው በደንብ የሞከርኩት እና የምችሉት ላይ ፎከስ አድርጉ እላለሁ በዚህ ታይም ላይ። ምክንያቱም ለማለፍ ብቻ ውጤት ስሩ፣ ለማለፍ ብቻ ስሩ። ምክንያቱም ለምንድን ነው 500 ብታመጡ ምንም ጥቅም የለውም። ምክንያቱም ለፍሬሽ አያዝላችሁ ምንድን ነው የኢንትራንስ ውጤት ነው እና ምክንያቱም አሁን ላይ ደግሞ ከኛ ጊዜ ጀምሮ ከ2017 ጀምሮ ለየት የሚያደርጉ የሪሚዲያል ተማሪዎች ምንድን ነው ከኛ በፊት የነበሩት 2016 በፊት የነበሩ የሪሚዲያል ተማሪዎች ምንድን ነው 70% የሚባል ነገር ነበር። 30% ከግቢ ይጨርሳሉ፣ 70% ደግሞ ከትምህርት ሚኒስቴር ነበር የሚፈተኑት። ያ ነገር አሁን ላይ ቀርቷል። 100% ነው ከትምህርት ሚኒስቴር የምትፈተኑት እና ያን ነገር ምንድነው በቃ ቢያንስ ግማሽ አመታችሁ 250 አመታችሁ ማለት ነው። ለምሳሌ አሁን እንደዚሁ ብናይ ኤግዛምፕል ብንወስድ ለምሳሌ እኔ ራሴን ስወስድልህ ኤግዛምፕል ማትስ እንዳልኩ እንደዛ ነው። ማትስ ራሱ ብዙም እንትን አላልኩበትም። ባዮሎጂ፣ ኬሚስትሪ፣ ፊዚክስን ጥሩ ውጤት አመጣው። ከዛን በቃ እንደማልፍ አውቄያለሁ እና ደግሞ ኢንትራንስ እዛ ጋር የተፈተነው ፍሬሽማን ተማሪ ስንሆን ሪዛልት እንደሌለው ያው ተናግሮናል፣ ሰምተናል። የአርባ ምንጭ ግቢ እንደዛ ነው። ስለዚህ ለማለፍ ብቻ ስለሆነ ይሄን ያህልም ራሳችሁን አታንጨናቁ። ስለዚህ ለማለፍ ስላችሁ ደግሞ በጣም አቅልላችሁ አትዩት። አንዳንድ ተማሪ አስታውሳለሁ እኛ ክላስ የሆነች ልጅ ነበረች እና ጎበዝ ልጅ ናት ምናምን፣ ግን እንደዚህ እያለች ራሷን ብዙ ተማሪዎች ሲጨናነቁ ፈተና የሚያውቁትን ራሱ አይሰሩም። ባይዘው ያው ማለት ፈተና ዝም ብሎ ዲፕ ባጠና አይደለም። ካስታውስክ ይሁን ላይብረሪ የሚያድሩ ልጆች ነበሩ፣ ግን ያ ሁሉ ኢነርጂ እያላቸው ግን ሲስተም ነው እዚህ ጋር የሚጠቅመው። ዋና ነገር እረፍት ማድረግ አለባቸው። እኔና ሌክስ አስታውሳለሁ አንድ ዶርም ነበረን አምና እና የሚገርማችሁ ያው ጠዋት ክላስ ይኖረናል፣ ክላስ እንሄዳለን ምናምን እንማራለን። ከሰዓት ትንሽ ላይብረሪ ለመግባት እንሞክራለን። ከዛ ካስታወስክ 10 ሰዓት መተን እንተኛለን። እስከ 12 ሰዓት እንተኛ ነበር። እስከ 12 ሰዓት እንተኛለን። ከዛን ፊታችንን ምናምን ተጣጥበን ካፌ እንገባለን። ከካፌ ደግሞ እኛ የኦርቶዶክስ እምነት ተከታይ ስለሆነ እዚህ ቤተክርስቲያን ነበረ፣ እዛ እንሄዳለን። 1 ሰዓት ከሩብ ምናምን ላይብረሪ እንገባለን።
ከዛን እስከ 5 ሰዓት ምናምን እናጠናለን። ከዛን ዶርም መተን ጥያቄ ምናምን ለመስራት እንሞክራለን። በእውነቱ በጣም የሚገርም ቆይታ ነበር እና አሁንም የምንነግራችሁ ቢኖር ሰዓታችሁን በአግባቡ ተጠቀሙ። ይሄ ፑል ቤት መሄድ፣ መጫወት፣ ዋይፋይ ሰዓት ጓደኛ ጋር መዝናናት ምናምን ይደርሳል፣ ችግር የለውም። ከፈተና በኋላ ትደርስበታላችሁ። ክረምት ላይም መጫወትም ከጓደኛ ጋር መገናኘትም ይቻላል ማለት። አሁን ግን በዚህ ታይም ላይ እኔ ባትጫወቱ እመክራለሁ ማለት ታይማችሁን ዌስት ባታረጉ። ምክንያቱም አይታወቀም እዛ ጋር ሆነ 3 ሰዓት 4 ሰዓት እንፈጃለን። ምክንያቱም የተሰጠ ሁለተኛ እድል ነው እና የተሰጣችሁን እድል ተጠቀሙበት ለማለት አስታውስ። ከግቢ ልክ ሲቀበሉ ዩኒቨርሲቲ ተማሪ እንደሆናችሁ ራሳችሁን አትቁጠሩ። እናንተ በር ላይ ናችሁ፣ ዩኒቨርሲቲው በር ላይ ናችሁ እንጂ ዩኒቨርሲቲ ያልገባችሁ ስንተኛ ክፍል ናችሁ ላንባል ነበር። ካስታውስ ስንተኛ ክፍል ምን ብላችሁ ትመልሳላችሁ? ስንተኛ ክፍል ናችሁ ሲባል ግቢ አልገባንም፣ ሃይስኩል ጨርሰናል፣ መሀል ላይ መሸጋገሪያ የግቢ በር ላይ ነን እንጂ ግቢ አልገባችሁም። እና አሁንም የምንነግራችሁ ነገር ቢሆን አጥኑ፣ አንብቡ፣ ጥያቄዎችን ስሩ ነው። ሌላው ጥያቄ መስራት ሲጀምሩ እንዴት ነው ከቻሉ በግል ይስሩ። በግል የሚችሉ ተማሪዎች ከሆኑ በግል ይስሩ። ምክንያቱም ጥያቄዎችን ስትሰራ ምኑ ጋር እንደከበደ የቱ ጋር ደግሞ ቀለል እንዳለ ትረዳለህ። የከበደ ቦታ ደግሞ ደግሞ እንድታዩ ይረዳሃል። ዋናው ነገር እዚህ ጋር ያው ማለት ሌላ ቢያስፈልግም ፐርሰናል ፐርፎርማንስ ነው እዚህ ጋር። ምክንያቱም ፈተናውን ራስን የምትፈተነው ራስሽን የምትፈተኝ። ስለዚህ ጥያቄ በደንብ አውቃለሁ አላውቅም የሚለውን ራሳችሁን ትመዝኑበታላችሁ። እኛ አስታውሳለሁ ብዙ ጥያቄ ነበር ይሰራል። በጣም ብዙ ጥያቄ ኤክስትሪም ጥያቄዎች ሰርተናል። አንዳንድ ሪሚዲያል ፈተና ተብሎ ሪሚዲያል ትሪክስ ጥያቄዎች ሰርተናል እና በጣም ታይማችንን ማኔጅ አድርገናል ብዬ አስባለሁ። ስለዚህ እናንተ ምንድነው ከቻላችሁ በግላችሁ አንብቡ፣ ካልቻላችሁ የምችሉ ተማሪዎች ደግሞ ካላችሁ ምንድነው በግሩፕ ምክንያቱም አንድ የከበደውን አንድ የሚችለው ምናምን ግን በግሩፕ ሲያጠኑ ደግሞ ወሬ ላይ እንዳያተኩሩ ሰዓታችሁን ነው የምትገሉት በወሬ ሲሆን እና በግሩፕ ስታጠኑ ምንድነው እኔ የምችለውን ለአንተ አንተ የምችለውን ለእኔ። አሁን አሌክስ አስታውሳለሁ፣ አሌክስ ማትስ ላይ ጥሩ ተማሪ ነበረ እና ማትስ በጣም እንትን ስለሚል ማትስ ላይ አንዳንድ ጥያቄዎች ምናምን ቀለል ያሉ ትሪክሶችን ምናምን ያውቅ ነበረ። እኔ ኬሚስትሪ ምናምን ይችል ነበረ። ዮናስ የሚባል ልጅ ካስታወስክ ፊዚክስ ላይ ጥሩ ነበረ፣ ጎበዝ ልጅ ነበር እና እሱም በቃ አንድ ላይ የምናውቀውን ነገር ለመረዳዳት እንሞክር ነበረ። ጥያቄ አንድ ላይ እንሰራ ነበረ። ይሄ ማለት ይሄ ነው እንባባል ነበረ እና አሁን ዋናው ነገር ያነበባችሁ ተማሪዎች ጥያቄ እንዲሰሩ እንመክራለን። እና ያላያችሁት ፖርሽን ካለ ራፊሊ ለማየት መሞከር በቪዲዮ በጥናት ሳይሆን በቪዲዮ ለሲክሬት አሪፍ ነው ያለው ቪዲዮ በጣም ምክንያቱም ከሞጁሉም እንትን ዲፕ ቢገቡም ኤክስትሪም ነው የሚያስተምሩት እና አሪፍ ነው ብዬ አስባለሁ። ብቻ በተሻለ መጠን ምንድነው አሁን ላይ ከእንደገና ማመን ብዙም ላይ ጠቅም ይችላል። ጥያቄዎችን በመስራት ራስን ማለማመድ ይቻላል። ሌላው ደግሞ ምንድነው ያለፉትን ፈተና የሪሚዲያል በተለይ የአምኖችን ጥያቄዎች ቢሰራ በጣም ሞር አሪፍ ነው እላለሁ። ምክንያቱም 50 ጥያቄ ነበር፣ 4 ፈረቃ አለ። ከቢያንስ 200 ጥያቄ አለ ማለት ነው። ቢያንስ 200 ጥያቄ ሰርታችሁ ብትገቡ ለዘንድሮ ደግሞ የተሻለ ውጤት ታመጣላችሁ ተስፋ እናደርጋለን። ሌላው ምንድነው በራስ መተማመን ፈተና ላይ ሲገባ ምንድነው ከሁሉም ነገር በራስ መተማመን ካሌለ እንደፈለግን ሸምድል ነው ብንገባ ብናጠናም ምንም ጥቅም የለውም በራሳችን ካልተማመንም ማለት ነው። ስለዚህ በራስ መተማመን ያስፈልጋል ነው። ምክንያቱም ምንድነው ብዙ ተማሪዎች በራሳቸው ካለመተማመን የተነሳ በጣም አንብበዋል፣ በጣም ተዘጋጅተዋል፣ ጥያቄዎችን ሰርተው ገብተዋል። ግን በራስ መተማመን ስላልቻሉ ብቻ ምንድነው ያማቸዋል አንዳንድ ተማሪዎች ፈተና ላይ። አስታውሳለሁ እኛ ጋር የወደቀ ልጅ ነበረ ራሱን ስቶ በቃ ከድንጋጤ የተነሳ እና ምንድነው በራስ መተማመን በጣም አስፈላጊ ጉዳይ ነው። ኦቨር ኮንፊደንስም አይኖራችሁ፣ ለራሳችሁም ዝቅ ያለ አመለካከት አይኖራችሁ። መካከለኛ ሆናችሁ ለራሳችሁ ግን ፐርሰናል ፐርፎርማንሳችሁን ማሳየት አለባችሁ። ለራሳችሁ ለማንም አይደለም፣ ለራሳችሁ እና ያው በደንብ ላጠና ሰው ጥያቄ ለሰራ ሰው ፈተናው የሚከብድ አይደለም። በጣም 4 ፈረቃ ነበሩ ካስታወስክ አሌክስ። የሚገርም እናንተ እንደውም አሪፍ እድል ነበራችሁ ማለት ይችላሉ። ምክንያቱም እዚሁ አባያ ነበርን ካስታወስክ፣ አባያ እዚህ ነበር የተፈተናችሁት። የኛ አልፋቤታችን ወደ መጨረሻ አካባቢ ስለነበረ ምን ግቢ ሄደን ነበር የተፈተነው እና ማደሪያ ያተን ሆስፒታል ውስጥ ነበር ያደረው። የሚገርም ካላይ አዳራሹ ላይ አድረን ከዛን ጠዋት ነበር ፈተና የምንገባው። ተማሪ በጣም የተበሳጨ አስታውሳለሁ። 7 ሰዓት አካባቢ ነበር የተኛ ነው። ፍራሽ ምን አስተካክለን ግን ተረጋግተን፣ ዋናው ጸሎት ነው። ወደ ፈጣሪያችሁ ጸልያችሁ ጠዋት ስትነሱ ምንም ማድረግ የለባችሁ፣ ጸሎትና ጸሎት። ፈጣሪው ከፊቴ ይቅደም፣ ያ እሱን ነው ማለት ያለባችሁ። እና ፈተናው ደግሞ ላጠና ሰው በጣም ነው የሚሰራው። ግን ሌላው ነገር ምንድነው የምንመክረው ምንድነው ያልተዘጋጃችሁ ተማሪዎች ካላችሁ ከአሁኑ ለመዘጋጀት ሞክሩ። ኩረጃን ተስፋ አድርጋችሁ በጭራሽ እንዳትገቡ። ከባድ እኔ አስታውሳለሁ የሆነ ልጅ በቃ
በጣም ከባድ ከኛ ባች በነበሩ በፊት በስልክ ምናምን ከተማሪ ይሰራል ምናምን ይባል ነበር። ውሸቱ ከባድ ነበር። ፌደራል ፈትሾን ነበር። ምክንያቱም ጭራሽ ጫማ ይወለቃል፣ ጫማ ታወልቃ ትዘላላችሁ። ምክንያቱም ጫማ ውስጥ ከተው እንዳይገቡ ተብሎ ይዘለላል። የሚገርም ነገር እኛ ጋር ራሱ ስልክ ይዘው ለመግባት የሞከሩ ተማሪዎች ነበሩ። ተይዟል እና ዲስኳሊፋይ አስታውሳለሁ። የሆነ ልጅ አልመጣም። ሌላው ደግሞ ምንድን ነው ስልካቸውም ስክሪኑ ፈሱ ምናምን ሌላ ኪሳራ ማለት ነው። እና ያውላ ከምታደርጉ ከአሁኑ ተዘጋጁ። ያላችሁ ሁለተኛ ዕድል ተጠቀሙ ማለት ያለብን ምንድን ነው ሰዓታችሁን በአግባቡ መጠቀም ነው። ዋናው ነገር በቃ እዚህ ጋር እኛም ቆመን ለመናገር የመጣ ነው ታይም ማኔጅመንት፣ ስለ ታይም ማኔጅመንት ለማውራት ነው። ታይማችሁን በስትክክል ማኔጅ ያደረገ ሰው እውነቱን ለመናገር ብዙም እንትን አይደለም። ያው እንደነገርናቸው ነው። ምክንያቱም የተፈጥሮ ተማሪዎች ምንድነው ከ500 ነው የሚፈተነው። የማህበራዊ ሳይንስ ደግሞ ከ400 ነው እና ከግማሽ በላይ አመጣችሁ ብቻ ማለት ነው። ምክንያቱም 500 ብታመጣ ከ500 ጥቅም የለውም። በጣም ራሳችሁን አትጉዱት ለማለት ነው እንጂ ጥሩ ውጤት ማምጣታችሁ ያው ቫልዩ ባይኖረውም ለራሳችሁ ግን ሰክሰስ ነው። ለካ እኔ እችላለሁ ትላላችሁ እና ደግሞ ለማለፊያ ብቻ ብላችሁ ደግሞ የሆነ ጥያቄ ሰታችሁ የሆነ ጥያቄ ትታችሁ እንዳትወጡ። ይቻላችሁ 500 ይምጣላችሁ ግን ይሄን ያህል ራሳችሁን አታጨናንቁ። ምክንያቱም ለፍሬሽ አያዝላችሁም እና ብዙ ተማሪዎች ግን ለፍሬሽ እያዘር ብለው ስለሚያስቡ አይጠቅማችሁም ለማለት ፈልገን ነው። ማለፋችሁ ዋናው ቴንሽን ውስጥ እንዳይገቡ እና ዋናው ነገር ደግሞ እባካችሁ ቴንሽን ውስጥ እንዳትገቡ ራሳችሁን ማኔጅ አድርጉት። ቀለል አድርጋችሁ አስቡት። ኖርማል ፈተና በቃ እዚህ ግቢ ውስጥ እንደምትፈተኑት ሚድ ፈተና፣ ፋይናል ፈተና አድርጋችሁ አስቡት። ሌላው በቂ እንቅልፍ ያስፈልጋል። ፈተና ለመፈተን ስትሄዱ ማታ በቂ እንቅልፍ አይምሮ ፋንክሽን አያደርግም ማለት ነው። ሌላው ደግሞ የረሳው ነገር ምንድን ነው ኦንላይን ነበር ፈተናው። እንግዲህ ለሁሉም ግቢ ኦንላይን ነው እና እንትኖች ይበላሹባቸው ነበር ኮምፒውተር እና በጣም ብዙ ተማሪዎች ይደነግጣሉ። በቃ ህይወት የተበላሸ አጋጣሚ ያለኝ አጠገብ የሆነ ልጅ እኛ ክፍል ያጋጠመ ነገር ባይኖርም ከጎናቸው የነበሩ ክፍሎች በጣም ብዙ ጊዜ ኮምፒውተር እየተበላሽባቸው ነበርና በቃ በጣም ይደነግጣሉ እና ምንም አደንጉት። ኮምፒውተር ሲበላሽባችሁ ምንም አደንጉት። ኦንላይን ስለሆነ ኖርማል ነው። በጀመርክበት ሰዓት ነው ያልከው እና እዛ እንትኖች አሉ። ሁለት ፈተኛ አለ። አንዱ ፈተኛ አለ፣ አንዱ ደግሞ ኮምፒውተር አይ ቲንክ 20 ተማሪ ነው አንድ ክላስ ውስጥ 20 እንደውም ሳይ የዘንድሮ ባች ትንሽ ነው። አምና ካስታውስክ በጣም ብዙ ነበር እና ኮምፒውተር ሲበላሽባችሁ ኤምቢ ሲላችሁ ምንም አደንግጡ፣ ችግር የለውም። ምክንያቱም የሚስተካከልላችሁ ነገር ነው። ግን ለሰውየው ወይም እዛ ኮምፒውተር ለፈታሚው ለኮምፒውተር ባለሙያ መናገር ነው። ከቻለው ቦታ ይቀይራቸዋል። ቦታ እንኳን እዛ ክፍል እናንተ የምትፈተኑበት ክፍል ራሱ ኮምፒውተር ከሌለ ሌላ ክፍል ወስዷቸው ሌላ ሴክሽን ወስዷቸው ይፈተናሉ። እንደዛ ነበር አምና ሲፈቱ የነበረው እና ይሄ ነገር በመሀል ሊያጋጥም ስለሚችል ምንም ነገር እንዳፈሩ እና ደግሞ አሁን በጣም መመክራችሁ ቴንሽን እንዳትሆኑ እባካችሁ። ቴንሽን ሆናችሁ ማለት የምታውቁት ነው የሚጠፋባችሁ። በእውነት ነው የምላችሁ ቴንሽን እንዳትሆኑ። ብዙ ልጆች ስላየን ነው እኛ በእኛ ባች በጣም አሪፍ አቅም ያላቸው የነበሩ ልጆች በቴንሽን ምክንያት ያው እድሉን እንትን ብሎታል እና ቴንሽን ላለመሆን ሞክሩ እላለሁ። በቃ ምክንያቱም እናንተ በተዘጋጃችሁበት ባነበባችሁ ልክ ውጤቱን ፈተናውን ትሰሩታላችሁ። ያን ከባድ ፈተና አይደለም። አይከብድም። እውነቱን ለመናገር ፈተናው አይከብድም። እና ፈተናዎቹን ደግሞ ኬት ማግኘት እንዳለባችሁ ከፈለጋችሁ በኮሜንት አሳውቁን፣ እንነግራችኋለን። ጥያቄዎችን ነበሩ፣ ፎቶዎችም አሉ፣ የእኛ ባች ፎቶዎች አሉ። ከፈለጋችሁ ኮሜንት ላይ አናግሩን፣ በቴሌግራም እንልክላችኋለን እና በኮሜንት አናግሩን እና አዲስ ነገር ካለ እናሳውቃችኋለን። በቀጣይ ደግሞ ፈተናዎችን እንዴት መስራት እንዳለባችሁ እንዴትስ ደግሞ ፍላግሪክ እያደረጋችሁ ከፈለጉ በአካልም እኛም ማናገር ይችላሉ። አብያ ግቢ ተማሪዎች ይችላሉ። አንዳንድ አድቫይሶችን እንሰጣችኋለን። እንደዛ ነው። ብቻ ፈተናዎችን እንዴት መስራት እንዳለባችሁ አንዳንድ ትሪኮችን እንነግራችኋለን። በቀጣይ ቪዲዮ እንመጣለን። የከበዳችሁን ፈተና እንዴት መስራት እንዳለባችሁ እንነግራችኋለን። እስከዛው መልካም አንብቡ፣ ጊዜያችሁን በአግባቡ ተጠቀሙ። መዝናናት ፑል ቤት መሄድ ይደርሳል። ክረምት ላይ ይደርሳል። አትዝናኑ ሳይሆን አሁን ያው ጊዜው የማጥናትና ጥያቄ መስራት ነው። እናመሰግናለን። እንግዲህ መልካም ዕድል ይሁንላችሁ። እንገናኛለን። መልካም ፈተና